አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ሰላም ብለናል። እንኳን ደህና መጣችሁ። እንዴት ናችሁ ቤተሰብ? ደህና ናችሁ ሆይ? ዛሬ ደግሞ እስኪ በአዲስ ቪዲዮ መጥተናል። የመጣንበት ቪዲዮ ምንድነው? እንግዲህ ጥያቄ አለኝ። እኔ አሮጊት ጋር ነው የምሰራው እና ይሄንን በዚህ በመነሳት እስካሁን ድረስ አሮጊት ጋር ቢያንስ 8 ዓመት ምናምን ሆኖኛል እና ከማጋ ይሻላል ትላለች። ህፃን ልጅ ጋር ከመስራት እና አሮጊት ጋር ከመስራት። በነገራችን ሁለቱም አንድ አይነት ናቸው። አሁን ልጆች ያለበት ቤት ከመስራት እና አንድ አሮጊት እየተንከባከቡ ትልቅ ሴት ማለት ነው ከመስራት የትኛው ያደክማል? ልጆች ያሉበት ቤት ማለት ህፃን ልጆች ምናምን እዛ ከመስራት እና ትልቅ ሴት ማለት ማቃሉ አንድ አይነት ነው። ምን የትኛው ይሻላል? ሁለቱም አንድ አይነት ነው። ምንም የሚሻል ነገር የለውም። በቃ መረጃ ለምን አትይኝም? ለምን ብትይኝ አሁን ለምሳሌ አሮጊቷ አንደኛ አሮጊቷን ትከባከቢያለሽ። እኔ ግን አሮጊት ጋር ከምሰራ አሮጊቷ አሁን ለምሳሌ አንደኛ አሮጊቷን ትከባከቢያለሽ አይደለ? ሁለተኛ ልጅ ምንጅላት እየተከታተለ ይመጣልሻል በየቀኑ ያው ግዴታ እናታቸውን ለመጠየቅ ሲመጡ ልጅ የልጅ እያለ በስምንት ቀን አንድ ቀን ቢያንስ ይመጣል። ኧረ ምን በስምንት ቀን አሁን እኛ ቤት ታውቂያለሽ በየቀኑ ነው ማሻአላ። ሲጀመር ከእንቅልፋቸው ተንስተው እኛ ጋር ነው የሚመጡት ገሆም ሻሂም ለማለት እኛ ጋር ነው የሚመጡትና ህፃን ልጅም እንደዛው ነው። እኔ ግን ህፃን ልጅ ያለበት ቤት አሁን ለምሳሌ እንቅልፍ አሁን አተኝም እኔ አሁን ላይ ያደርጉት አታስተኛኝም። ያኔ ለሊቱ ሙሉ ሽንት ቤት ሳጓጉዝ ነው ማድረውና ህፃን ልጅ እንደዛው ነው አያስተኛም። ህፃን ልጅ ቢያንስ ማለት ነው ሴትዮዋ ጋር የሚያንተልሽ ከሆነ ቢያንስ ልጆች ያሉበት ቤት መስራት ይሻላል። እንዴት በምን ይሻላል? እኔ ይሻለኛል። ትልቅ አሮጊት ጋር ከምዛ ጭቅጭቅ ያሉ ናቸው ደግሞ አብዛኛው በጣም ነው የሚነዛው። ዛራ የሚማቱም አሉ በከይዘራ ሳታስቢው አናትሽን ተርትረው የሚጥሉ ኧረ ቢስሚላህ ልጆችም ይመታሉ። በነገራችን ላይ ልጆችን በኳሳቸው በመጫወቻቸው ምናምን እኮ እንትን ይላሉ። ግን ቢሆንም ልጆች ከሆኑ ቢያንስ ትቆጣላችሁ ምናምን አይሳ አንዳንዶችማ ይመጣሉ እና ያው አለ አይደል ይሻላል። በዛ ላይ ደግሞ የሆነ ወደ ውጭ ራሱ አንዳንዴ ይዛሽ ስትወጪ ትተነፍሻለሽ ይሻላል። እኔ የምር አሮጊት ጋር መስራት በጣም ከባድ ነው። እኔ ከዛ ሀገር አሮጊቶች በጣም ጨቅጫቃ ናቸው። ኧረ ግን የኔ ደህና ናት ማሻአላ። ያው የኔ በጣም ጥሩ ሴት ናት። ችግሩ ምንድነው ያኔ አታስተኛም ማለት ነው። እንቅልፍ በየደቂቃው እየቀሰቀሰች ሌሊቱን ሙሉ በቃ ስንት ሰዓት ነው የምትለው? ሰዓት ከፍላችኋል? ሰዓት ከም እነሱ ጋር እንትን ዛሬ አሁን እነሱ ጋር ነው ያደርኩትና በቃ በቃ መጣራት ነው ሰው ተኛ በቃ እኮ ህፃንና አሮጊት እኮ ነው። አሁን ለምሳሌ ህፃን ልጅ አዲስ የተወለደበት ብትገቢ አዳርሽን አትተኝም። እሱን ይዘሽ ነው። ምን አገባኝ እኔ ደስተኛ ራሷ ትይዛለች። ምን አገባኝ እህትሽ አሁን እንደዚህ ነው የምታደርገው። እሷ ናት የምትይዘው። ሁል ጊዜ ሰላም አልገጠቻለ። እኔ በሆን ልጅ በጭራሽ እኔ ጋር እንዲተኛ ፈቅድላል። እሰይ ከባድ ነው። እኔ አገባኝ በጣም ከባድ ነው። አሁን ለምሳሌ ተኝተሽ አንቺ ብትጫኚው በቃ የሆነ ነገር ቢያፍለው በጣም ከባድ ነው። እኔ ለምን አብሬው እተኛለሁ? ይሄን ኃላፊነት መውሰድ ስንት የሚተኛ አብሮ ጠይቅ። አይ እኔ አብሮ ለሚተኛ ይሄ በጣም ኃላፊነት ከባድ ኃላፊነት ነው ወላሂ። ይሄ ህፃን ልጅ ቢታፈን ምናምን ብትጫነው ምናምን በጣም ከባድ ነው። በጣም አስቸጋሪ ነው። ቢወድቅ ቢንከባለን ምናምን በጣም ከባድ ነው እና ራሳቸውን ጠብቁ። ህፃን ቤት የምትሰሩ ህፃን ልጅ የምትይዙ ሀበሻ ቀሳ ሁለቱ ነው የሚሰሩ ሀበሻ ማለት መዳም ቤት ሁለቱ ነው የሚሰሩ። እኔ እንደው አልደግፈውም ሐቂቃ ስልሽ ያኔ ለአንድ ወር ለሁለት ወር በቃ እንደውም እስከ 3 4 ወር 5 ወር ትጣጣሙ ትችላላችሁ። ከዛ በኋላ ግን መሰላቸት ይመጣል። አንቺ ስሪ አትስሪ ገባሽ? አረቦቹ ደግሞ ቢያንስ እንኳን ሰራተኛ ቀርቶ እናት ከልጆቹ አስበልጣ የምትወደው አንድ ልጅ ይኖራል። ገባሽ? የምታዳላለት ማለት ነው። እና አሁን ለምሳሌ አረቦቹ አንዷን ቢወዱ አንዷን አስበልጠው ያኔ በቃ ስራ ራሱ ባይቆጣጠሯት ያቺ ለምን ትላለች? አንዳንዶቹ ሲጀምር ሁለት ሆነው ሲሰሩ አንዳንዶቹ ሀብት ያሽቃብጣሉ። ለምን አሁን ለምሳሌ ከኔ ጋር ራሱ አንድ የሆነች ትሻልያ የምትባል መታ ነበር እዚህና
አንድ ቤት አሁን እኔ የምሰራው እና ኢትዮጵያን ነው። እሷም እንደምትሰራው ልጇ ቤት ያቺ እናት ይቺ ልጅ እናቷ ጋር ስትመጣ ቢያንስ 3 ቀን 4 ቀን ሲቀመጡ እኔ ቤት አትጥረግልኝ ምንም አትስራልኝ ችግር የለውም እኔ ስሪ ወላሂ እኔ ሲጀመር ማንንም ስሩ ብዬ አላዝም። እኔ እንደው ሊጠርጉ ሲነሱ ተውት ነው የምለው። እኔ ጠርጋለሁኝ እኔ አደርጋለሁኝ ነው የምለው። ግን ያቺ ይሄን ሁሉ አድርጌላት ይሄን ሁሉ ዝም ብዬ የምትበላበት ራሱ አታጥም ወላሂ። እንዱም የሰርታ ብረት ድስቱን ፖርቱጋዝ ላይ ትጉት የበላችበትን ሳህን አርጋ ቅስቅምት ሌሽ እንደዛ አታርጋ አልኩኝ። እኔ የምበይበትን እንኳን ማጠብ አለብሽ። ሀበሻ ግን እንደዛ ያደርጋ አንዳንድ ያው አለ አይደል መዳሞች ጋር እያሽቃበጡ ምናምን በተለይ ደግሞ በፊት የገቡ ከሆኑ ልክ መዳም ሊሆን የሚሉ አሉ። ልክ በቃ እኔን እቆጣጠር እኔን እዘዝሽ። ኧረ አለ ሀበሻም አለ ማለት እኮ ሀበሾች እንደዛ የሚሉ አሉ። በቃ እኔ ልዘዝሽ እኔ ኃላፊ ነኝ ምናምን የምትል አሉ። እኔ የሆነ ቤት ገብቼ ወላሂ ነው የምልሽ በቃ መዳም እሷ ይሄ ግን ኸጣ ነው። ለወገንሽ ያልሆንሽ ለማን ነው የምትሆኚ? ወላሂ እቺ ዳይፍ ምስኪን ወገንሽ ታሪ ሮፌ ምድሮሽ ሴትዋ አታል አረብ ምንም ብትሰሪለት ገለታ ቢስ ነው። የእሷ ስራ የሆነ ራሱ እኔን ነው የምታዘኝ። ለምን የሆነ በቃ እሷ በጣም ብዙ አመት ቆይታ በቃ ልጆቹ ጋር ምናምን በቃ እሷ ናት ያሳደገቻቸው ልጆች እና በቃ እኔ እሷ መዳም እኔ ሸካራ ጎሽ ሮይ ወዲ ሲሪ ነኝ። ከዛ በቃ አንድ ቀን የመጨረሻ እንትና ማለት ተገባባን ትቼ ወጣሁኝ። ግን ከዛ ደግሞ ከሚስ ምሽት በጣም የምወዳት ጓደኛዬ በጣም ብዙ አመት አብሬያት በነገራችን ላይ ሰው ሲባል እንዳልልም ይላል አብሬያት የሰራሁት ልጅ አለች። እንደውም ዩቲዩበር ናት። አልሚ ቲቪ ላይ በልጇ ስም ነው የከፈተችው የዩቲዩብ ቻናል። በጣም ጥሩ ሰው ናት። ግን በጣም በቃ ወይ መልካም ሰው። በጣም ብዙ አመት አብረን ሰርተናል። እኔ ሲጀምር መኝታ ክላሴ ሌላ ቦታ ነው፣ እሷ ሰውዬ ናት ሌላ ቦታ ነው ክላሴ። ግን እሷ ጋር ሮጭ ሄጄ ነው የምተኛው። ማሻአላ ወላሂ ክላሴን ትቼ እሷ ጋር በቃ ፍራሽ ሄጄ ምናምን እና ስንበላ ስንጠጣ አንዲ ጋር በቃ እሷም ታግዘኛለች ስራ። እኔ እንደውም አላግዛትም፣ እሷ ታግዘኛለች። እኔ ፎቅና ምድር ነው ቤቱ፣ በጣም ስራ ስለሚበዛብኝ እሷ ታግዘኛለች። ማሻአላ ምግብ ትሰራለች፣ የሆነ ነገር ለኛ የሚያስፈልገው ትሰራለች። ማሻአላ እና በዛ በጣም ነው የምወዳት። በጣም መልካም ሰው ስለሆነች የምትወደድ ናት። ሁሉም ሰው እንዳለ በነገራችን ላይ ይለያያል። እንኳን ሰው ሁላ ጣታችንም የራሳችን እጅ ይለያያል እና ከሰውም መጥፎም አለም ጥሩም አለ። ያ ግን እኔ አልመርጥም። እኔ አብሮ መስራትን አይፈልግም ሰው ጥሩ አይደለም። ለምን በቃ አረ እንኳን ከባሪያ ጋር ከእህትሽም ጋር ትጣያለሽ። ከባድ ነው ወላሂ በጣም ከባድ ነው። ሁሉም ሰው ነው እንደዛ የሚለውና ላስልሽ መሰላቸት ይመጣል ማሪ፣ መሰላቸት ይመጣል። ያኔ ሁላችን አብሶ እዚህ ሳውዲ ላይ የቆየን ሰዎች በቃ ሰልችቶናል። የግድ ነው የምንንቀሳቀሰው፣ የግድ ነው የምንሰራው እና አንቺ የራስሽን ኃላፊነት እየተወጣሽ የእሷን ኃላፊነት ካጎደለሽ ከባድ ነው። የእሷንም ስራ መስራት ይከብድሻል ሀቂቃና ይሰለቻል። ማንኛውም ነገር ይሰለቻል። እና ደግሞ ሁለት ሆነው ሲሰራ ማለት ነው መፎካከር አለ። የሆነ እሷ ትስራው በቃ አይደል በእንትን አሁን ለምሳሌ ደግሞ አንዷ ምግብም ከሆነ የምትሰራው አንዷ ጽዳት ነው አይደለ? እኔ ምግብ የምሰራው ያቺ ጽዳት ከጨረሰች ለምን ዕቃ አታጥብም የምትልም ትኖራለች። እኔ ምግብ እየሰራሁ ለምን ዕቃ አታጥብም? አይ ወለ ሲሰራም ባለበት ማአኖ እኔ ስራ ይበዛብኛል ለምን ዕቃ አታጥብም ለምን እንትን አትሰሪም እያለች እንግዲህ ስራዋን ጨርሳ ቁጭ ብላለች። በቃ እረፍት ሰዓት ሆነ አርፋለች እና ለምን እኔን አታግዢ? ግን ያው ግዴታ ሳይሆን ቢረዳዱ ደስ ይላል። መብቷ ነው፣ ብታግዛት መብቷ ነው፣ ባታግዛትም መብቷ ነው። ግን ይሄ የአንቺ ስራ ነው ብሎ እስከተወሰነልሽ ድረስ ግዴታሽ አይደለም። ካላገዝሽኝ ለመደም ተናግሬ እንደውም አስወጣሻለሁ ከዚህ ከቤት ምናምን ነው እኮ ያለቻት። ይሄ እንደ ግዴታ አደረገችው። ግዴታው አይደለም መብቷ ነው የማገዝ ያማገዝ እና በፍቅር ከሆነ ደግሞ ምንም ችግር የለውም። ሰው ተጋግዞ ደግሞ እኛ ቢያንስ አንድ ዜጋ ከሆኑ እንደውም ብላክስ እያወሩ እየተግባቡ ቢሰሩ ደስ ይላል። በጣም ፍቅር ይጨምራል እና ውዶቼ እና ቢቀመጡት ምን ትርጉም አለው? መዳም ቤት ስትሰሩ አሮጊት ጋር ብትሰሩ ይሻላል ወይስ ልጆች ጋር? እንዲሁም ደግሞ ምንድነው ያኔ ሀበሻ ጋር ወይም ሁለት ሆናችሁ ብትሰሩ አሁን ለምሳሌ ምን ትላላችሁ? አሁን ለምሳሌ ሁለት ሆነ መስራት ትመርጣላችሁ ወይስ አሮጊት ይሻላል? እንደው አሮጊት ይሻላል ባይ እንደም ታውቂያለሽ? እንደው አድርገውና የሆነ አደጋ መጥቶ ብትሞት خلاص አርጅታለች እሷ ከህፃን ልጅ
እንደዛ ይሉ ማሪ ወድቃ ነው እንትን ብላ ነው ባለፈው ሰውዬ ወድቃብሽ ነው ያለው። ወይኔ ምን ስራ ይዛ ነው አንዴ ብስሚላ ቀይሬት ነው ያለ። ሲጀመር ቀባና ቀደር አይደለም እና በጣም ነው የተጠቃው ወላሂ ማሻአላ አበደ ቢላሂ እና ለማታ ተቆጣጣር መጥተው እንዴ ምን ስሰራ ነው ውሪ ነው ያለው። ማትሹፋ ነው ያለው እና ስንት ነው የወደቀችው ወላሂ ወይ ስታከራ የናሮታ ቪዲዮ ቀርጸው ስናፕቻት ላይ ነው ለካው ስናፕቻት ላይ ሳይሆን ፎቶ አንስቶ እንደዚህ እናትህ በር ላይ ወድቃ ምናምን አንቺ ማብራቱን ምናምን ልታበሪ ሄደሽ ነው ማለት ነው። ጎረቤት ሄደሽ ከዛ ማብራት ተይ እንትን ማብራት ላበራ ሄጄ ነው ብለሽኛል እና ፎቶ ልከውልሽ ያብድ ነበር ወድቃ በር ላይ ምናምን በቃ ስትወጣ ላይ ሄቻት ማለት አንቺ እኮ አብሬያት ነኝ ምናምን ብለሽኛል። በነገራችን ላይ ጎረቤት ሄደሽ አሮጊት አብሶ ይቺ በጣም አሰማም የምታያትን አሰማም በነገር ወላሂ ላዚም እኔ ከልጆቹ የበለጠ ነው እንደራሴ የማስብላ ማለት ነው። ምግብ እንኳን ከቤት ከሌለ ወላሂ እሷን አብልችን ያልበላም እኔ በሻይ እውላለሁኝ። ካላመጡ ቤት ልጆቿ ምናምን ምግብ አቅራት ከሌለ ለእሱ ያለውን አቅርቤ እኔ እንደዚህ ሆነ የምሆነው። ግን እሱ አሰማሽ ማሪ አትነሺ ካልሻት አሰማም። አሁን አንድ ጊዜ ምን አረግ መሰላች? ጁምአ ቀን ነውና ጁምአ ቀን ነው። እሷ ሰገደች ወዱ አስደረኳትና ምናምን ሰገደች እና ያላ አተኝ ብዬ አስጋደምኳት ፍራሹ ላይ ልጅቱን ቀስቅሻለች ልጇን እንድትሰግድ እሺ ብዬ በር ቆረቆርኩኝ። ከተኛችበት ተንስታ እየተወላገደ ሄደ። ቆረቆራለሁ ብላ ቆርቆራ ተመለሰኝ። ከዛ ተመልሳ ወደዛ ስትሄድ እኔ እንግዲህ ለወንዶቹ ስለሚመጡ ጁምአ ቀን ጋህዋ ሰርቼ ጣውላውን ደርድሬያለሁ። ያኔ በየከነቡ ጋር ምናምን አስቀምጫለሁ። አላየችውም። በጣውላ ያጨናቅፏት ሄዳ ምስኪን በአፍንጫዋ ላይ የተደፋችውና ይሄ እንደዚህ ውልጭም ብሎ ደም በደም እያዘራች ጁምአ ቀን መጡ እነሱ እና አሰማም ማሪ አሰማም ገባሽ? እኔ አስተኝቼ እንግዲህ ያኔ خلاص አስተኙ ማታሰገድኳት ስራ አለኝ እኔ ወይ ሰግዳለሁ ወይ ስራ አለኝ እና ጨርሼ ወደ ስራዬ ተሰማርቻለሁ። እሷ ብድግ ብላ ሄዳ ከባድ ነው አሰማም ወላሂ። እና አሁን ራሱ ልጆቿ ልጆቿ በቃ ያኔ ምንም አይመስላቸው ከወደቀች ምናምን በራሱ ትስተሃል ነው የሚሉት ወላሂ የጁምአ ቀን ራሱ መጥቶ ልጆቹ ይገባሻል ነው ያላሉ ልጅዋ አስተፍራል። ለምን አሰሚም አንቺ ለምን ትነሻለሽ ከቦታሽ ምናምን እና ከባድ ነው ይሄ። ህፃን ልጅና አሮጊት በጣም እንትን ያስፈልጋል ግዴታ በቃ የሆነት ሰውነት እንዴ። አሁን ይሄ ቲክቶክ የሚባል ነገር መጥቶ የለ እንተ ወላሂ ራሳችሁን ልጅ ቤት የምትሰሩ አሮጊት የምትሰሩ ከኔ ጀምሮ መጠንቀቅ አለብን። በጣም አረቦች የሆነ ነገር ቢሆኑ በቃ የ150 ዓመት አሮጊት ሆና ራሱ ብትሞት እነሱ ቀዳ ቀድር ነው ያሉ ብትወድቃ ወይ ደግሞ በቃ እናንተ ነው እንትን የምር እኔ በጣም እና አላህ ይጠብቀን ውዶቼ። እንግዲህ ለማንኛውም ቤተሰብ አበረታቱ፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እናመሰግናለን ስለምታበረታቱ። ሰላም ሁኑልን። ባይ